ራቁት ፎቶ እየሸጠች ነው የምትተዳደረው፣ ግን እድሜ ልክ ተፈረደባት። ስሟ አቢጌል ዋይት ይባላል። ራሷን ግን ፌክ ባርቢ እያለች ነው የምትጠራው። እድሜዋ 24 ነው። የምትኖሩ ደግሞ እንግሊዝ ውስጥ ነው። ታዲያም የሆነ ሰዓት ለምን ኦንሊፋን አልከፍትም አለች። ኦንሊፋን ከዚህ በፊት ማስረዳቻችኋለሁ ሶሻል ሚዲያ ሆኖ ግን ለሴቶች እዛ ላይ ላሉ ብር እየከፈላችሁ እንደ ሰብስክሪፕሽን ማለት ነው ፎቶ ይልኩላችኋል፣ እንዲሁም ያዋሯችኋል። ደረጃ ያለው በቃ ብዙ በከፈላችሁ ቁጥር ከሴቶቹ የመጠቀም ቻንሳችሁ ከፍ እያለ ነው የሚሄደው እና የልጅ እናት ሆነ ይህን ነገር ጀመረች። ስከፍትም ስሙ ታዲያ ፌክ ባርቢ ነበረ የሚለው ኦንሊፋን ላይ እና የምትለቃቸው ፎቶዎች ያው ወንዶቹን ለመሳብ በጣም የተመቱ ብልግና የሆኑ ፎቶዎችን ነው የምትለቀው። እናም ደግሞ ተሳክቶላት ከስተመሮችን አግኘች። በአመት ውስጥ ወደ $65,000 ወይም ደግሞ የምትኖረው እንግሊዝ ውስጥ ስለሆነ በፓውንድ ብንሰራ ወደ $55,000 የሚሆን ሰራች። ለእሷ ይህ ጥሩ የሚባል ነው። ጊዜያቶች ባለፉ ቁጥር ግን ሰው መሰላቸት ጀመረ እና የእሷ ገቢ መቀነስ ጀመረ። ብሩን ደግሞ ለምደዋለች፣ ግራ ገባት፣ በጣም አስጨነቃት፣ እንዴት ምን ማድረግ እንዳለባት። እናም ምን ላርግ ብያለች ሰው ማማከር ትጀምራለች። ይህንም ፍቅረኛ ይመጣል። በነገራችን ላይ ፍቅረኛ እያላት ነው ኦንሊፋን ላይ እነዛ በቃ ዘግናኝ የሆኑ የራቁት ፎቶዎችን ሰብስክራይብ ሊያደርጉ ሰዎች የምትሸጠው። ስሙም ብራድ ይባላል። እድሜውም ከሷ በ2 ዓመት ያንሳል። 22 ዓመቱ ነው። አንድ ላይም ብዙ ዓመት አብረው ቆይተዋል። 3 ልጅም አላቸው። እናም እሱን ስታማክረው እሱ ቆንጆ ፎቶዎችን ያነሳሻለሁ እያለ አብሯት ሁሉ እየተነሳ ያግዛታል ማለት ነው። ችግሩ ግን ግንኙነታቸው ጥሩ የሚባል አይደለም። በዚህ በኩል በእንደዚህ አይነት ነገር ያግዛት እንጂ እንደተደባደቡ የሆነ ሰዓት ይለያያሉ፣ መልሰው ይታረቃሉ። እናም ብዙ ጊዜ እሷ የምትለው ምንድነው ኦንሊፋን ላይ እኔ እንደዛው የሰራሁትን ብር እሱ ነው የሚቆጣጠረው፣ እሱ ነው የሚከታተለው እና ያ ነገር አያስደስተኝም ትላለች። እውነት ይሁን ውሸት ይሁን ግን የተረጋገጠ ነገር የለም። ግን ከዚህ በላይ ትልቅ ችግር የሆነው መሀላቸው ላይ ሁለቱም ቺት ያደርጋሉ። እሱም ከሌላ ሴት ጋር ቺት ያደርጋል፣ እሷም ከሌላ ወንድ ጋር ቺት ያደርጋል። እናም ቀጥታ አይነጋገሩም ስለ ቺት መደራረጋቸው። የያዝኩት ቀን አልለቀውም እወገዋለሁ የሚል ነገር ነው እሷ የምትለቀው። አዲስ ነገርም ፖስት ስታደርግ የእሱን ፎቶ ካለበት ማስፈራሪያዎች ያሉበት ነው። ይህ ልጅ እገለዋለሁ የያዝኩት ቀን ነው ብዙ ጊዜ የምትለው እና መቼ ሴት ራሱን የቻለ የንዴት ችግር አለባት፣ ስሜቷ የሚያረጋት ደግሞ ይህን ነገርን አትደብቀውም ለሰዎች ምናምን። እኔ በጣም ተናዳጅ ነኝ፣ እኔ በጣም ቁጡ ነኝ እና ስናደድ ደግሞ ማረገውን ነገር አላውቅም እያለች ሁሉ ቮይስ ሪከርድ ከጓደኛ ጋር ስታወራ ሪከርዱ ወጥቶባታል። ሶ ከእሷ ጋር መኖር ማለት ኢዝ ላይክ ቲኪንግ ቦምብ ማለት ነው። ቲክ 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 የሚለው ቦምባላ የሆነ ሰዓት መፈንዳቱ የማይቀረው ማለት ነው። እንደሱ አይነት ሰው ነች። ነገሮች እስካሁን የነገርኳችሁ ኖርማል ናቸው። ይሄም አሁን የምነግራችሁም ኖርማል ነው። ምክንያቱም በመሀላቸው አንዳንድ ሁሉ ድብድብ ይነሳል እና ያው ታላቁ ነች፣ በ2 ዓመት ትበልጠዋለች። እንደ ወንድ ቦክስ ይዛ ነው የምትደባደበው። እናም ልክ የሆነ ነገር ውሸት ስታይ ምንድነው ያሸኝ ብላ ልደበድበው ነው የምትነሳው። ማለት ያው ታላቁ ነች ይገባኛል፣ ግን በዚህን ያክል መጨቆል ጭራሽ የሆነ ሰዓት ሁሉ በጣም ተናዳ በኩሽና ቢላ ወቅተዋለች። አንድ ጊዜ እጁን፣ ሁለተኛ ደግሞ እግሩን። እናም ያው ተርፏል። ሪሌሽንሺፓቸው ግን ምንም የሚተርፍ ነገር አለም። በቃ በጣም አዛ ነው። ሁሌም ደግሞ ለጓደኞቿ ወይኔ ወይሱ እስር ቤት እንገባለን ተጋለን ነው የምትለው። ከትንሽ ዓመታቶች በኋላ 2022 ላይ እንደ ፈረንጆች አቆጣጠር ብራድ በቃኝ ይላል። ይሄ ነገር መቆም አለበት። ደግሞ እንደ ትክክለኛ እንደ ጤነኛ ሰው ስታስቡት አንዳንዴ ሪሌሽንሺፕ ግዴታ የሚመስላቸው ሰዎች አሉ፣ አቢዩዝ እየተደረጉ። እኔ ምን አይነት ሰው መሰልኳችሁ? በጣም ሪሌሽንሺፕን ምፈራ አይነት ሰው ነኝ። ምንድነው አምኜበት በጣም ብዙ ነገር አይቼ እርግጠኛ ስሆን ሪሌሽንሺፕ የምጀምረው እና እንድፈራ የሚያደርጉኝ ደግሞ እንደዚህ አይነት ነገሮች ናቸው። ምክንያቱም ከዛ ሰው ከተላመዳችሁ በኋላ መለያየት ይረብሻል። ስለዚህ የሚረብሸኝ ነገር ከመፍጠሬ በፊት ምንድነው የማደርገው? ያ ሰው መጀመሪያውን ይረብሸኛል አይረብሸኝ የሚለውን ነገር በብዙ መንገድ ላጣራ ነው የምሞክረው። ከገቡ በኋላ መፋታት በጣም አስቀያሚ ነገር፣ ግን እንዲህ ከሆነ ትዳራችሁ አያስፈልግም። ይሄ አቢዩዝ መደረግ ነው ወይም ደግሞ ጥቃት ነው። እንዲህ ሲሆን ግዴታ አይደለም። ስለዚህ እሱም በቃ አንዴ ሳያውቀው ገብቷል፣ መለያየት አለብኛል። ፓርክም ቀጠራት። አቢጌል ከአንቺ ጋር መሆን አልፈልግም፣ ሪሌሽንሺፓችን እዚህ ጋር መቆም አለበት አላት። ምን ያለች እሷ? መለያየት ነው ፈልግ፣ እሺ ይመችህ ካለችው። በዚህም ብራድ ግራ ገባው። ማለት እንደዚህ ትሆናለች ብሎ አልጠበቀም። ይህን ነገር ሲነግራት እንደለመደችው ወይ ትደበድበኛለች ወይ የሆነ ነገር ታደርገኛለች ብሎ ፈርቶ ነው፣ ወይ ትቆጣኛለች ወይ ያው ትገርፈኛለች የሚል ነገር ነው ውስጥ ያለ። ግን በዛ ሰዓት የእሷ ኖርማል መሆን አልተዋጠለት። በጭንቅላቱም ኦኬ በቃ ይህም ሪሌሽንሽፕ እሷም አትፈልገውም ነበር፣ ስለዚህ ትክክለኛ ውሳኔ ነው የወሰንኩት አለ። ትልቅ ስህተት። እናም በቃ እንደ ኖርማል ጓደኛ መሆን ስላለብን ያው ልጆችም ስላሉን ማታ ደግሞ ያው እንግዲህ እናወራለን፣ የሆነ መዝናኛ ቦታ ተገናኝተን ይላታል። እሺም ብላ ማታ ላይ
አቢጌል መጠጥ ቦታ ልጆቹን ይዛቸው ሄደች። እናም ልጆቿ ፊት መጠጣት ቀጠለች። እንደ ኖርማል ሰው አይደለም የምትጠጣው፣ በቃ በጣም ስክር እስከምትል ነው የምትጠጣው። በዚህም አላቆመችም። ከትንሽ ሰዓታቶች በኋላ አደንዛዥ እጽ ሁሉ ትጠቀማለች። እስካሁን ግን ብራድ አልመጣም። እናም እሷ የመጨረሻ ሊሚቷ ላይ ብራድ ከች ብሎ መጣ። እንዳየችው እሱን መቆጣትና መሳደብ ጀመረች። ገና እንዳየችው እዛው ባር ውስጥ ለምንድን ነው ያረፈድከው? ከሌላ ሴት ጋር የትኛ ነው? ንቀት ነው እያለች ሁሉ የያዘችውን ጠርሙስ ሁሉ መወርወር ጀመረች። ያው ከሌላ ሴት ጋር ተኝታል ምናምን ማለትም አያስፈልግም። ኦልሬዲ ተለያይተናል፣ መለያየት አለብን ላላችሁ ሰው ማለት ነው። ጭራሽ ሁሉ ሰው በተሰበሰበበት ቦታ ከስድቧና ከጠርሙስ መወርወሩ አልፎ ጠጋ ብላ በጥፊ ሁሉ ትመታዋለች። አንዴ አይደለም ደጋግማን የመታችው። ግን ከሁሉም በላይ እዚህ ጋር ማስብ ያለባችሁ ልጆቹም እዛ ባር ውስጥ ነበሩና የእናቷን ስራ እኚህ ልጆች እያዩ ነው። ከዛም በመሃል አብሯቸው የነበረ ሰው ሊገላግላቸው ሞከረ። አቢጌልን ያዛት፣ ግን እሷ ዞራ ተፋችበት። በዚህ ሰዓት እርግጠኛ ነኝ ብዙ ወንዶች ይህን የምታዩ ተፋችበት አጣፋታለሁ እንዲህ እልካታለሁ ምናምን ልትሉ ትሻላችሁ። ማለት የሚሰማን ነገር ነው። ግን አብረዋት መርሳት የሌለባችሁ ነገር ልጆቿ አሉ። ሺ ጊዜ እሷ ባለጌ ልጆቿ ፊት እሷን መምታት ትክክል ነው ብዬ አላስብም። ለልጆቿ ስንል ያው እንምራታለን እንጂ ልታገላግሉ ብላችሁ የሆነ ሰው ቢተፋባችሁ እናንተ እንደምትቀላቀሉ እርግጠኛ ነኝ። ስሜታዊ እንዳትሆኑ ብዬ ነው። ልጆቿ እንዳሉ ላስታውሳችሁ ብዬ ነው። ግን በዚህ አላቆመችም አቢጌል። ሌላ ሰውም ሊያገላግል መጣ። እሱንም በጥፊ አቀመሰች። ጭራሽ ሁሉ ታፋችበት። ይህንም ሰውየው ጠጋ ብሎ ይገፈትራታል። ሌላ እርምጃ አልወሰደም። እናም ከዚህ ባር እየተፈለፈች እየተናገረች ይሳደበች ልጆቹን ጎትታ ይዛ ወጣች። ጓደኛቸውን መጥቶ ታዲያ ልጆቹንም እሷንም ብራድንም ይዞ በመኪናው ወደ ቤታቸው ይወስዳቸዋል። ምንም እንኳን እንለያይ ቢሉም ብራድ ገና ከቤት አልወጣም ነበር። ግን ደግሞ ብራድ ደስ አላለውም። ለጓደኛው መኪናውን ለሚነዳው ዛሬ ገደለችኝ እያለ ነበር የሚሄደው። እንዳስበውም ደግሞ ተሳካለት። ምክንያቱም ጓደኛው ቤት አስገብቷቸው ሲሄድ እነሱ ቤት ገብተው ልጆቹን ካስተኙ በኋላ ሚስትየው አቢጌል ብራድ ላይ ልውጥን ያለችው መሳደብ ጀመረች፣ መጮ ጀመረች። ጭራሽ ሁሉ ምን አለች? እንደዛ ተፍታ በጥፊ የመታችው ሊያገላግል የነበረውን ሰውዬ ለምን አልደበደብከውም? ወንድ አይደለም እያለች ሁሉ መውረድ ጀመረች። ራሷ ነገሩን ጀምረው ብራድም በዚህ በኩል ተረጋጊ ያምሻላ እንጂ እያለ ነገሩን መባባስ ጀመረ። እሷ ግን ምንም ሳትረጋገጥ ጭራሽ ሁሉ እሱ መግፋት መምታት ጀመረች። ታዲያም በዚህ ሰዓት ምርር ሲሉ ብራድ ወደ ኋላ ይገፈትራታል። ይሄኔ ሄዳ ወደ ኩሽና ቢላ ታመጣለች። ቢላውንም ይዛ እያፋጨች እንዲሁም ደግሞ ብረት ላይ እንደ ሆረር ፊልም ያደረገች ወደ እሱ መጠጋት ጀመረች። እሱም ያው መፍራት ጀመረ። ተይ ያለ መለመን ጀመረ። ግን ወስዳ ደረቱ ላይ አደረገችው። ከዛስ ነቃች። እሱ ሲጣጣር ደነገጠች። ምን እንደምታደርግም ግራ ገባት። በረገገች። ስካሯ ሁሉ ጠፋ። ከምንም በላይ ደግሞ የሚያስጠላው ሲጫጫሁ ልጆቹ ተነስተዋል። አንደኛው ልጅ ሁሉ ጭራሽ ተነስቶ ሲጣሉ እያየ ነበረ። ጭራሽ ሁሉ እናትየው አባቱን ስትወጋው አይቷል። ገና የ3 ዓመት ልጅ ትልቅ ትራማ ነው ለዚህ ሕፃን ልጅ። ግን እሱ ብቻ አይደለም ይህን ጮት የሰሙት ጎረቤቶችም ጭምር ነበሩ መጫጫዋቸውን የሰሙት። ነገሩም ደስ ስላላቸው ደግሞ ፖሊስ ጋር ደውለው ነበረ እኚህ ጎረቤቶች። ፖሊሶች ታዲያ ሲመጡ ነገሩ አምቡላንስ እንደሚያስፈልግ ስለገባቸው አምቡላንስ ጠሩ። ብራድን ግን ሊያተርፉት አልቻሉም። ብራድ ሞቷል። ታዲያም እችን ሴት ፖሊሶች ጥያቄ መጠየቅ ጀመሩ። ምንድን የተፈጠረው እያሏት እዛውም እየፈጣጠረች ብዙ ነገር ለማለት ሞከረች። ራሱን በራሱን የወጋው እኔ አልወጋሁትም ብዙ ነገሮችን አለች። ግን ፖሊሶቹ ያን የ3 ዓመት ልጅ ጠየቁት። ልጁ ምን አለ? እማዬ አባዬን ወጋቸዋል። ፖሊሶችም ወዲያው አቢጌል ነው ቀጨም ያደረገው። ያው ትክክለኛ ፎቶን እስካሁን አይታችኋል። በደንብ ማየት ከፈለጋችሁ ይህን ይመስላል። ፍርድ ቤትም ቀርባ ጥፋተኛ እንደሆነ ከተረጋገጠ በኋላ እድሜው ልክ ተፈረደባት። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ።